የአስመራው አገዛዝ የ4 ኪሎ አቻውን ጦር መሳሪያና ሰራዊትን በድንበር አስጠግቷል ብሏል። አብይ አህመድና ጀነራሎችን ጨምሮ በይፋ የምንመሰገን ነበርነ ሲልም ገልጿል። ዝርዝሩን ይዘናል። በትግራይ ክልል ይፋ የተደረገው አዋጅ በአስቸኳይ ተግባራዊ እንዲሆን ትዕዛዝ መሰጠቱ ተዘገበ። ይህ አዋጅ አሁንም ማነጋገሩን ቀጥሏል። ተጨማሪውን ይዘናል። በደቡብ አፍሪካ ስደተኞች እንዲወጡ የተቀመጠውን ቀነ ገደብ መቃረብ ተከትሎ ለኢትዮጵያውያን ማስጠንቀቂያ ተላለፈ። ይህ ቀነ ገደብ በሚቀጥለው ማክሰኞ የሚጠናቀቅም ነው። ዝርዝሩን ይዘናል። በአውሮፓ ከፍተኛ የሙቀት ማዕበሉ ተፈጥሯል። በስፔን ከ200 በላይ ሰዎችን ለህልፈተ ህይወት እንዲዳረግ ምክንያትም ሆኗል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። የአስመራው አገዛዝ የ4 ኪሎውን አቻውን ጦር መሳሪያና ሰራዊት በድንበር አስጠግቷል ብሏል። አብይ አህመድና ጀነራሎችን ጨምሮ በይፋ የምንመሰገን ነበርነ ሲልም ገልጿል። ይህን ያለው ከሳምንታት በፊት አቶ ጌታቸው ረዳና ሬድዋን ሁሴን በአልጀዚራ ያቀረቡትን ሀተታ በዚያው በአልጀዚራ ላይ ምላሽ በሰጠበት ወቅት ነው። ሁለቱ የፕሪቶሪያው ስምምነት ተፈራራሚዎች በቀናት ውስጥ ጦርነት ሊከፈት ነው ብለው ሳምንታት እያለፉ ባሉበት በዛ ሀተታቸው የሀገር ውስጥ ጸረ ብልጽግና ኃይሎችን ከከሰሱበት ክፍል ባሻገርም ሻቢያን በተመለከተ ጠባጫሪም ጸረ ፕሪቶሪያ ስምምነት ወዘተ እያሉ መግለጻቸውም የሚታወስ ነው። በዚሁ በአልጀዚራ ለቀረበው ሀተታ በኳታር በሚገኘው የኤርትራ ኤምባሲ በኩል በዛው በአልጀዚራ ምላሽ የሰጠው ሻቢያ ደግሞ የብልጽግና መንግስትን እውነትን የደፈቀ የቀጠናውን የሰላም ስጋት በማለትም ገልጾታል። አምባሳደሩ በኩል የወጣውም ይህ የኢሳያስ መንግስት ምላሽ ጌታቸው ረዳና ሬድዋን ሁሴን የኢትዮጵያን የግጭት መነሻዎችን ውስጣዊ የፖለቲካ ችግሮች መሆናቸውን የካደ ዋነኛ ተጠያቂውም ራሱ የብልጽግና ስርዓት መሆኑን የደበቀ ነገር ግን በውጭ ኃይሎች ላይ ያላከከ ነው እያለም ይከሳል። የትግራዩ ጦርነት ዋነኛ መነሻ ምክንያትም የቆየ የብሔር ፖለቲካ ችግር ውጤት ነው የሚለው ሻቢያ ንጹሃንን የገደለበትን ከሹካ እስከ ፋብሪካ የዘረፈበትን ጦርነትን ምክንያታዊ አድርጓል። በዚህ ጦርነት የተሳተፍኩት የአብይ አህመድ ስርዓት ጋብዞኝ ነው የሚለውን በድጋሚ ያነሳው የአስመራው አገዛዝ ወደ ስምምነት ለመምጣት ንግግር በሚደረግበት ወቅትም ይሁን ከስምምነቱ መደረስ በኋላ ግን እኛ ላይ ጦርነት ለማድረግ ምክክርና ዝግጅት ተከናውኗል ሲልም ያነሳል። ከጦርነቱ መቆም በፊትም ሆነ በኋላ ከጠቅላይ ሚኒስትር አብይ አህመድ ጀምሮ እስከ ታችኛው የብልጽግናው መዋቅር የሚገኙ አመራሮችና የፖለቲካም ይሁን ወታደራዊ አዛዦች ለኤርትራ ያላቸውን ጥልቅ ምስጋና በይፋና በስፋት ሲገልጹ ነበርም ይላል። እነዚህ የእውቅና መግለጫዎች በፓርላማ ውሎች፣ በመንግስት የመገናኛ ብዙሃንና በከፍተኛ የጦር መኮንኖች ሳይቀር እየቀረቡ የነበሩ ናቸው። አሁን ግን ክህደት ላይ ናቸው ሲልም ያነሳል። ለሀገር ውስጥ አለመረጋጋት እኛን ተጠያቂ ማድረግ ብቻ ሳይሆን የባህር በር ባለቤትነት በሚል የሰራዊት ስምሪትም ተፈጽሞብናል ባይ ነው ሻቢያ። ኤርትራን በቀጥታ ወደ ጦርነት ለማስገባት በማሰብም ገዢው ብልጽግና ስርዓት ከፍተኛ ቁጥር ያለው ወታደራዊ ኃይልን ከባድ የጦር መሳሪያዎችንና ሜካናይዝድ ክፍለ ጦሮችን ከኢትዮጵያ ድንበር በጣም ቅርብ በሆኑ አካባቢዎች አሰማርቷል ይላል አልጀዚራ ላይ የሰፈረው የሻቢያ ሀተታ። ይህ በእንዲህ እንዳለ በትግራይ ክልል ይፋ የተደረገው አዋጅ በአስቸኳይ ተግባራዊ እንዲሆን ትዕዛዝ መውረዱ ተዘገበ። ይህ አዋጅ አሁንም መነጋገሩን ቀጥሏል። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ ዎች በትግራይ ክልል በቅርቡ ስራ ላይ የዋለው የውትድርና አገልግሎት ህግ መሰረዝ እንዳለበት ጥሪ ማቅረቡ ይታወሳል። ድርጅቱ ህጉ ለግዳጅ ወታደራዊ ምልመላ መንገድ የሚከፍትና ተቃውሞን ለመግታት የሚያገለግል መሆኑንም በመግለጽ ትችቱን ማቅረቡን መዘገባችን የሚታወስ ነው። አሁን ደግሞ የትግራይ ክልል ምክር ቤት በቅርቡ ያጸደቀው የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ትዕዛዝ መተላለፉን ዋዜማ ዘግቧል። የምክር ቤቱ አፈ ጉባኤ የሆኑት ምህረት ሀጎስ ለክልሉ ፍትህ ቢሮ ሰኔ 17 ጻፉት በተባለው ደብዳቤ አዋጁ በክልሉ ነጋሪት ጋዜጣ ታትሞ እስከሚወጣ ድረስ የክልሉ የፍትህ አካላት በጊዜያዊነት እየሰሩበት እንዲቆዩ አዟል። ደብዳቤው ለክልሉ ጠቅላይ ፍርድ ቤትና ለክልሉ ፖሊስ ኮሚሽን ግልባጭም ተደርጓል። ይህ በሀገር ውስጥም ይሁን በውጭ አካላት ከፍ ያለ ተቃውሞ የገጠመው አዋጅን በተመለከተም የክልሉ መንግስት በይፋ እስካሁን የሰጠው ምላሽ ባይኖርም ምክትል ፕሬዝደንቱ አቶ አማኑኤል አሰፋ ግን በአንድ መድረክ ላይ ዓላማውን ሲናገሩ ተሰምተው ነበር። አቶ አማኑኤል አሰፋ አዲሱ አዋጅ ዓላማው የትግራይ ህዝብን ህልውናና ደህንነትን ማረጋገጥ ነው ይላሉ። ከተለያዩ የክልሉ ዞኖች ከተውጣጡ የፍትህ አካላት ጋር በተደረገ አንድ የውይይት መድረክ ላይ የሰጡት ማብራሪያም ህልውናና ህይወት ተፈጥሯዊ መብት ነው፣
ይህን መብት ለማስጠበቅ ደግሞ ህግ ያስፈልጋል። የዚህ አዋጅ ዓላማ የትግራይን ህዝብ ህልውናና ደህንነት ማረጋገጥ ነው። የትግራይ ህዝብ ሰብአዊና ዲሞክራሲያዊ መብቶች አደጋ ላይ ወድቀዋል። እናም አቅማችን በሚገባው መጠበቅ የሚያስችል ህግ ማውጣት አስፈልጓል። የትግራይ ህዝብ ምንም አይነት ልዩነት ቢኖርበትም ለህልውናና ደህንነት በጋራ መታገል ይኖርበታል የሚል እንደነበርም የሚዘነጋ አይሆንም። ይህ በእንዲህ እንዳለ በደቡብ አፍሪካ ስደተኞች እንዲወጡ የተቀመጠውን ቀነ ገደብ መቃረብ ተከትሎ ለኢትዮጵያውያን ማስጠንቀቂያ ተላለፈ። የደቡብ አፍሪካ ጸረ ስደተኞች እንቅስቃሴ መሪዎች ስደተኞቹ ከሀገር እንዲወጡ ያስቀመጡት ቀነ ገደብ ሊጠናቀቅ ጥቂት ቀናት ቀርተውታል። በሀገሪቱ ውስጥ የሚገኙ ስደተኞች እስከሚቀጥለው ማክሰኞ ድረስ ባለው ጊዜ ለቀው እንዲወጡ በጸረ ስደተኞች እንቅስቃሴ መሪዎች ቀነ ገደብ መቀመጡ አይዘነጋም። በህገወጥ ስደተኞች ላይ እንደሚሰራ የሚገልጸው ማርች ኤንድ ማርች የተሰኘው እንቅስቃሴ መሪ ይህ ቀነ ገደብ እንደተጠበቀ ስለመሆኑ ተናግሯል። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ባወጣው ማስጠንቀቂያ ደግሞ በሀገሪቱ የሚገኙ ኢትዮጵያውያን ዜጎች ሁኔታን አስመልክቶ ከመንግስት ጋር አስፈላጊውን ግንኙነት እያደረግኩ ነው ይላል። የደቡብ አፍሪካ መንግስት ስደተኞች ላይ ኃይል ጥቃት እንዳይደርስ ጥበቃ እንዲያደርግ ሲገልጽ መቆየቱን አስታውሶ የሀገሪቱ መንግስት በቀጣይ ቀናት የጸጥታ ማስከበር ተግባሩን እንደሚያጠናቅርም ይጠበቃል ይላል። ይሁን እንጂ ስደተኞች ላይ ጥቃት ሊፈጸም እንደሚችል ያለውን ስጋት አጋርቶ በስደተኞች ላይ ህገወጥ ድርጊቶችና ጥቃቶች ሊፈጸሙ የሚችሉበት ሁኔታ እንዳሉ የሚጠቁሙ አዝማሚያዎች ይስተዋላሉ በሚል በመግለጫው ላይ አስፍሯል። የመብት መጣስና የደህንነት ስጋቶች መኖራቸውን የገለጸው ኤምባሲው በዚህም የተነሳ በሀገሪቱ የሚገኙ ኢትዮጵያውያን ስደተኞች የዕለት ከዕለት እንቅስቃሴያቸው ጥንቃቄ በተሞላበት ሁኔታ ይሁን ይላል። የተለያዩ የአፍሪካ ሀገራት ዜጎቻቸውን ለመከላከል በሚል እርምጃዎችን ሲወስዱም ሰንብተዋል። በእነዚህ እንቅስቃሴዎች የተነሳም ስደተኞች ላይ ስጋት በመፈጠሩ እንደ ናይጄሪያና ጋና ያሉ ሀገራት ዜጎቻቸውን ከደቡብ አፍሪካ አስወጥተዋል። በደቡብ አፍሪካ ከ2.4 ሚሊዮን እስከ 3 ሚሊዮን የሚደርሱ የውጭ ሀገር ዜጎች እንደሚኖሩም ይገመታል። ይህ በእንዲህ እንዳለ በአውሮፓ ከፍተኛ የሙቀት ማዕበል ተፈጥሯል። በስፔን ከ200 በላይ ሰዎችን ለህልፈተ ህይወት እንዲዳረጉ ምክንያትም ሆኗል። አብዛኛው አውሮፓን ካለፈው ሳምንት መጨረሻ ጀምሮ በብርቱ ሙቀት በመምታት የበርካታ ሰዎችን ህይወት ቀጥፏል። ከዚህ ባሻገር በበርካታ ሀገራት የስራ እንቅስቃሴዎችን አስተጓጉሏል። ስፔን ውስጥ ከ45 ዲግሪ ሴንቲግሬድ ባለፈው የሙቀት ንዳድ የተነሳ ከዚህ ቀደም ታይቶ በማይታወቅ ሁኔታ በ4 ቀናት ውስጥ ብቻ ከ200 በላይ ሰዎች ህይወታቸው መቀጠፉ ተዘግቧል። ፈረንሳይ ውስጥ ደግሞ በዚሁ የሙቀት ወጀብ የተነሳ ትናንትም ጭምር ከቤት ውጭ መኪና ውስጥ ህጻናት ሞተው ተገኝተዋል። የሙቀት ማዕበሉ የበርካታ ሰዎችን ህይወት ሳይቀጥፍ ብዙዎችንም ሳይጎዳ መከላከል ይቻል እንደነበር በመጥቀስ ግን ፖለቲከኞች ተቃውሞ እየተሰማባቸው ነው። ፈረንሳይ ውስጥ ተቃዋሚዎቹ ብርቱ ትችት ሲሰነዝሩ መንግስት ትችቱን ተቀብሎ ለማስተካከል መስማማቱን ገልጿል። አሁን የሙቀት መጠኑ በአብዛኛው የአውሮፓ ክፍል የሚቀንሰው ከዛሬ ጀምሮ እንደሆነም ተገምቷል። 67 ሚሊዮን ህዝብ ባላት ፈረንሳይ 63 ሚሊዮኑን ከዚህ ከ30 ዲግሪ ሴንቲግሬድ በላይ በተመዘገበ የሙቀት ማዕበል ተጋላጭ መሆኑን ተመላክቷል። ጀርመን ውስጥ ሙቀቱ ከ30 ዲግሪ ሴልሲየስ በላይ አሻቅቦ 70 ሚሊዮን ሰዎችን ተጋላጭ አድርጓል። ጣሊያን ውስጥም 38 ሚሊዮን ሰዎች እንዲሁም በቤልጂየም፣ ሉክሰምበርግ፣ ኔዘርላንድም የሙቀት ማዕበሉ ካስጨነቃቸው የአውሮፓ ሀገራት መካከል ይመደባሉ። የሙቀት መጠኑን በምዕራብ አውሮፓ ከዛሬ ጀምሮ ቢቀንስም በምስራቁ ክፍል ግን በሚቀጥሉት ቀናትም በአደጋ ክልል ውስጥ እንዳለም ተብራርቷል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የመመለስ ይሆናል። እስከዚያው መልካም ቆይታ